Good morning class. ቲቸር ጩና ቦምቦ ክላብ ፒስ ነው ተማሪዎች። ዋን ቲቸር ያለንልህ ቲቸር ትናንትና ቲቶር ጠርተን አንተ አልመጣም። አዎ እየቀንኩ ነበር። ምን አይነት አስተማሪ ነህ? ምንድነው ለልጆቹ ሲያስተማርካቸው ያለው? አካባቢ ሳይንስ ዝጋተ። እኔ እኮ ትምህርት ቤቱ ዳይሬክተር ነኝ። ላባርር ይችላል። ኧረ ቆይ ጫት ጥቅም አለ እንዴ? የታል አለ? ሻውን ቀስ ብለህ ከትምህርት ቤት ይውጣልኝ። ቆይ አንዴ አቶ ዳይሬክተር ይረጋጉ። አልረጋጋም። የማንም ሱሰኛ ልጆችን ከማበላሽቱ በፊት እንኳንም ደረስኩብህ። ኧረ እኔ ሱስ የለብኝም። ዝም ብዬ አልባሌ ቦታ ከሙልክ ማለው ተጣለው አጨሳለሁ እንጂ ሱስ የለብኝም። በቃ ይሄ እኮ ነው የማህበረሰቡ ችግር። ለተለወጠ ሰው ቦታ የላችሁም። በቃ እኔ ሱስ ትቻለሁ፣ ተለውጫለሁ። ለምንድን ነው የማታምኑኝ ግን? ተለውጫለሁ፣ በቃ ሱስ ትቻለሁ። ድጋሚ ስቅም ካየኝ ገደለኝ ነው ምን? እቺም የባህር ዳሯ ዛሬ ጀመርኳት ሆናብኝ ነው። በቃ ልጨርስና ተዋለሁ። ምንድን ነው እንዴ ቲሸርናቷ አፈ ሺዲሩ ሐምዳም ሽምሺ ዲኑ ምን ማለት ነው? እሺ የተማረ ቆሎ አዞረ። በቃ ፊሲ ሳይጠቁ አትቻልም። አዳሜ ተነስ ቢላላ ትናንት ሲስቶን የቤት ስራ ሰርታል። ቲሸር አልሰራው። እሺ ናውጣ ቲሸር ረስቼው እኮ ናውጣ። ወይም ቲሸር ልቀልድና ካላሰብኩ እወጣለሁ። እሺ እስቲ ቀልድ። አንዱ ነው ጠንቋይ ቤት ሄድና ወደፊት የሚወልዳቸው ልጆች እንዳለ ማጅራ መኪ እንደሚሆኑ ጠንቋዩ ነገረው። ከዛ በንዴት ወደ ቤት ተመለሰና ገላቸዋለሁ እነዚህ ምናምን ብሎ ምን ቢያደርግ ጥሩ አዶናይ ተቀመጥ። እሺ ተነሽ ሂሩት የቤት ስራውን ሰርተሻል? አልሰራውም። እሺ ወይ እንደሱ ቀልጅ ወይ ነው እጪ ቀልዳለሁ። እሺ ቀልጅ አሁን አይደለም አትቻር ነኝ እናንተ ብቻችንን ስንሆን ነው መቀለድ። እሺ ቴሪ ተነስ የቤት ስራ ሰርታል? አዎ ይሁት ሰርቻለሁ። ጀግና አጨብጭብ ምሪያ ሙዳሉ ጁላ ምንድነው? ህብለ ሰረሰራችን ለምን ይጠቅማል ብዬ እኮ ነው የጠየኩት። ምንድነው የመለስከው? ህብለ ሰረሰራችን የግብረ ስጋ ግንኙነታችንን ይቆጣጠርልናል። አይ ጀግና እኮ ነው ቴዎድሮስ አልበርት አንስታይን ቶማስ ኤዲሰን። አንተ ግን ምን አይነት የሰው ንቀት ያለብህ ዶክተር ነህ? ስልኩን አስቀምጥና እኔን እያያወራኝ። አንተ ራሱ ንቀት ነው እንዴ እዛ ጋር የምታወራኝ? እኔ የምለው ነርስ ለምንድን ነው አይነ ስውራኖቹ ክፍል ባልዲ ጀሪካ ምናምን ያስገባችሁት? ቦታ አጥተን እኮ ነው። በሉ ቶሎ አውጡት፣ ካዩት ይደብራቸዋል። ዶክ ባለቤቴ እንዴት ነች? እንኳን ደስ አለ ባለቤቴ። ስምንተኛ ልጃችሁን በሰላም ታገላግላለች። ተመስገን ፈጣሪ ተመስገን። እንካ ምንድነው ዶክ? ትንሽ ስጦታ ገዝቼልህ ነው። እንዴ መጋጃ? አዎ። እሺ ልጅ ዮናስ በሚገባ ከበሽታ እያገገምክ ነው? አዎ ዶክ መቼም ተመስገን ነው። በጣም ደስ ይላል። እንዴውንማ ምግብ መብላት ራሱ ጀምሬ የለ እንዴ? በእውነት ያዝ ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። መብራቱ እኮ ጠፋብን። መቼ? ከጧት ጀምሮ ነበር እኮ ግን አሁን ጠፋብን። አሁን ነው ስራ የገባ ነው። ሄሎ መብራት ኃይል። አቤት። መጽሐፍ እያነበብኩ እንዳለ መብራቱ ጠፋብኝ። ካዲያ ለምን ትራዲሽናል አታረጉም ስትል በጧፍ አንብብ። ሄሎ መብራት ኃይል። አቤት። መብራት ከጠፋብን 3 ቀን ሆነው። እሺ አሁን ምን ይሉታል? ሃትሪክ ነው። ሄሎ መብራት ኃይል። አቤት። በፈጠራችሁ መብራቱን ሊቀቁልኝ። ምን ነው? ፀጉሬን እየተቆረጥኩ መብራቱን አጥፍታችሁት ግማሽ ፀጉር ግማሽ መላጣ ሆኛለሁ። ፋሽን ነው። ቦስ ጨረቃውን አይታታል ዛሬ? እንዴ ጨረቃው ነች እንደዚህ የምታበራ? አዋ ማን ሰለሞን? አቤት። ጨረቃውን አይታታል? አዎ። እና ከደሞስ መብራት ምን ይሰራል? ምን በላጥፋልኛ። እሺ ቦስ። ዶክተር እንዴት አደርክ? ተኝቼ። እንደው ዶክተር ሰሞኑን አንድ ችግር አጋጥሞኛል። አይኔ አላይ እያለኝ ነው። ኦኬ ስንት አመቶት ነው? 80 ጋሼ እኮ ከእድሜዎት ጋር የተያዘ ችግር ነው ያጋጠማል። አይዞት እና አርጅታል ሽማግሌ ነህ ከአሁን በኋላ አይን አይም እያልከኝ ነው? አዎ ጋሼ በሚያሳዝን ሁኔታ። ዝም ጀዝባ። እንደው እዚህ ሀገር ዶክተሮች ምን ጉድ ናቸው? አንድ እውቀት የለም ወሬ ብቻ። ሳይሆንስ ምላጭ መርሳት መቀስ መርሳት አይደል እንደሚያችሁ? ምን ሞያ አለ? ደነዙላ ይጨርስ። አንተማ ታስታውቃለህ። በዘመድ ነው የገባው ሌባ፣ ሙላጫ ሌባ። ጋሼ ስልክ ይታዩታል? አይታየኝም። እኔ ግን ይታየኛል። ወደፊት አይኖ የሚያይ ይመስሎታል? አዎ እኔ ግን አይመስለኝም። ጤና ይስጥልኝ ፖሊስ ጣቢያ። ትሰማለህ ሰውዬ? ዳይፐርም ወተትም አልቋል ገዝተህ እንድመጣ። ኧረ አንቺ ሴትዮ እባክሽ፣ ኧረ አንቺ ሴትዮ የቤቱ ጭቅጭቅ አይበቃሽም? ምን መስሪያ ቤት ድረስ ጭራሽ እየደወልሽ ትጨቃጨቂያለሽ? ዝጋ። የደሞዝ ቀን እንደሆነ እኮ አውቃለሁ። እንደለመድከው ዛምቡላን ተግተናና እዚህ ቤት ትገባት መስሏል። ወይኔ አንቺ ውሻ እስኪ እዚህ አላደርስ አለኝ ዛሬ። ነርቼ ባለቀኝ ዛሬ። ማንን ዝጊ። ሰማ ይኸውልህ። ኧረ ፈጣሪ የኔ ህይወት ግን ነገሩ እንዴት ነው? ደሞዜ ከስኳርና ከዳይፐር አላልፋለሁ እኮ። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ እዚህ መሬት ላይ 100,000 ብር በቦርሳ ተጥሎ አገኘው። ሰማኛል። አሁን ብሩን ይዘህ ፖሊስ ጣቢያ 07 ቀጥ ብለህ እንድታመጣው። ለምን መራ ፈልገዋለሁ። እሺ አዎ ቶሎ በል። እሺ ሰላም ነው መርማሪ? እኮ ነው ያገኘሁት ብር። ኧረ ይሄ ነው በቃ እናመሰግናለን። ሂድ። እኔ ባለቤቶቹን ፈልጌ ይሰጣቸዋለሁ። አንተ ሂድ። አዎ ስጣቸው። እኔ ሰው አልፈልግም። ስጣቸው። አዎ ዋው ካምፓስ እንዴ ተቃውሞ ነው ድጋፍ ነው? አባት ትላጣለህ እንዴ? ሰላማዊ ሰልፍ መሰለህ? እና የምን ሰልፍ ነው? የካፌ ሰልፍ ነው። ከኋላ ገባ የጉድ ሀገር። እሺ የሰልፉ መጨረሻ የት ነው እንዴ? ከግቢው ተልኩ እንዴ ደሞ። እሺ ምንድን ነው? ምን ታሽቃብጣለህ? ወጥ ነው። ማን እንግዲህ እያየሽ ነው። ይሄንን ነው ምን በለው። ምን ጠጣው በል። እንደው ጆግ ነገር የለም። ለሁሉም ቀዳ እያደረግሽ ጠብጠብ ታረጊላቸዋለሽ እንዴ? ደሞ ያኛው ምንድን ነው? አበና ምን አባያስተዋል? አዲስ የመጣው እንጀራ ጭብጦ የሚባለው ምግብ ነው። ኧረ ዋስቱኝ ምግቡ አነቀኝ። ኧረ አትሄ ደግሞ ምን አይነት አምቡል ፋቶ ነው? ውሃ እየበላው ይጠይቃል።
ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን የሽልማት ሰዓቱ ላይ ደርሰዋል። ቤቢ አቤት አያቺ ምርጥላ መኪና ሪሞት አላት፣ መብራት አላት፣ ትዘፍናለች። ዋው! እቺ መኪና ከምንሰጥህና የ6 ወር የቤት ኪራይ ከምንከፍልላችሁ የቤት ኪራይ ብል በፈጠረ በእግዚአብሔር በማርያም በሁሉም በእግዚአብሔር የቤት ኪራይ ብል እሱ መኪና ሄሎ ፖሊስ። አቤት ባለ ግራ ቂጤን በጩቤ ወጋኝ። አያበሻውን እስቲያው ምን አረግሽው? ከስራ ስመለስ ለመመሳሳሰሪ ጠበቅሽኝ ብሎ። ታዲያ አንቺ ለመሳሰሪ ጠበቅሽው እንዴ? ራሱ ሰርቶ አይበላም እንዴ? ማለት አዋኛ ሴቶች ብቻ ምን እዳለብን? እናንተ ወንዶችም ኩሽና ገብታችሁ እንጀራ መጋገር፣ ወጥ መስራት፣ ቂቤ ማንጠር፣ ሀብሲት መጣል አለባችሁ። ሴት ከወንድ ደም በልጠ ወንድም ከሴት አይበልጥም። ፌሚኒዝም ፎርኤቨር። አንዴ ስልኩን ለባለሽ ስጪው። ሄሎ በእኔ ስም ቀኝ ቂጧንም ድገምልኝ። እሺ ነጂ ክቡራን ተመልካቾቻችን የዛሬ እንግዳችን ፌሚኒስቷ ቦርዲ ነች። ቴንክ ዩ። ይሄ ፕሊስ ባካችሁ ወንዶች ባታችሁልኝ ደስ ይለኛል። ማን በእናትህ ንገራቸው ነው። እሺ ተመልካቾቻችን የዛሬ ፕሮግራማችን ስፖንሰር አስቻለው መጥበሻ ነው። ኤኒዌይስ ሌት ሚ ጌት ማይ ፖይንት። አሁን እኛ ዓላማ ምን መሰለህ? ወንዶች የበታች ሴቶች የበላይ የሆኑበትን ዓለም መፍጠር ነው። እንደ ሀሳብ ሽምግልና ነው የሚባለው። ሽማግሌዎች ተሰብስበው ሴቶችን ለጋብቻ የሚጠይቁበት ምናምን። ያ ለክብራችን ስለማይመጣን እንደ ሀሳብ ሽማግሌ ብቻ ከሚላክ አሮጊትም ለምን አይጨመርም? ታውቃለህ፣ እንደኛ እምነት አንደኛ የሴት ልጅ መብት፣ ሁለተኛ የህፃናት፣ ሶስተኛ የቤት እንስሶች፣ አራተኛ የዱር እንስሶች፣ አምስተኛ የቀንድ ከብቶች፣ ስድስተኛ የጋማ ከብቶች፣ ሰባተኛ የወንዶች መብት መከበር አለበት ብለን እናምናለን። አረ ቀሉን ተወና ዛሬ መጣሁት እንዴት ከፌሚኒስት ጋር ማውራት እንዳለባችሁ ላሳያችሁ ነው። ቀጥይ። ያው ሌላው ዝም ያሙዳ ልጅ የቆረቆ እንዳለቃ ሚል ምን አባቷ ናት? ስቀልድ ነው። እንደዚህ አይደለም የምታወራቸው፣ ስቀልድ ነው። ቀጥይ። እንዴት እንደዚህ ታወራኛለህ? ሙያ ሰጪኝ። ምንድነው የምሰጥህ? ምን ዳቦ ነው? እናትህ ድንጋይ ትብላ ልክስክስ ውሻ። እዛው የለመድክበት እንደ ሌሎች ሴቶች ከመሰልኩ ተሳስተሃል። አይነ ስበን ነው ማጠፋል። ድሮም ወንዶች ስትባሉ ሴሰኞች ናችሁ። ሴትዮ ምሻል እንዴ? ዳቦ ቤት አይደል የሚሰሩ? ዳቦ ስጪኝ እኮ ነው ያልኩሽ። ባለ 10 ወይስ ባለ 20?